ሰላም ጤና ይስጥልኝ ተመልካቾቻችን፣ ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ወደ ያዝናቸው ዜናዎች እናልፋለን። ዜናውን በመምራት አብሬያችሁ የምቆየው ምህረት መለሰ ነኝ። አብራችሁን ቆዩ። በሆሳና መናሪያ ተገቢውን የትራንስፖርት አገልግሎት ማግኘት አልቻልንም ሲሉ የአገልግሎቱ ተጠቃሚዎች ተናገሩ። ለዚህ ምክንያቱ ሰሞኑን የተከሰተው የነዳጅ እጥረት መሆኑን ተጠቁሟል። ምንትዋብ ያሱ ተጨማሪ አላት። በሆሳና መናኸሪያ አግኝተን ያነጋገርናቸው የትራንስፖርት አገልግሎት ተጠቃሚዎች እንደገለጹት ወደ ስራ ቦታዎቻቸውና የሚፈልጉበት ለመድረስ ተቸግረናል ብለዋል። ወደ ጊምቢቹ ከተማ የምሰራው ስራ ነበር፣ ለስራ ወጥቼ ነበርና ተቸግሬ ነው ያሳለፍኩት። ሳሌድ ቀረው ኢቭን አታገኝም ተብዬ ሳሌድ የቀረውበት ሁኔታ ነውና አሁን እዚህ ከተማ ሆሳና ላይ ያለውን ስራ ሰርቼ ደግሞ ወደ ሐዋሳ ለመሄድ ስመጣ ሐዋሳ ከተማ አሁን እንደምታየው 7 ሰዓት ነው የለም ተብሏል። እሺ በሐላባ አድርጌ ሄዳለሁ ብል ሐላባም የለም ተብዬ በወላይታ አድርጌ ዞሬ መሄድ ይሻላል ተብዬ አሁን ወላይታ እንዳያመልጠኝ ነው። ለምሳሌ አሁን ጠዋት ከኔ ጋር የነበሩ ሰራተኞች ነበሩ ጊምቢቹ ከተማ የሚሰሩ በጣም ብዙ ሰዓት እስከ 4 ሰዓት ቆየን። እነሱም ለስራ አልሄዱም፣ አሁን ዋሉ። ምን ማለት ነው? እዛ አገልግሎት የሚሰጡ ሰራተኞች ናቸው፣ አገልግሎት ሳይሰጡ ቀሩና ከጊዜ አንጻር ከኢኮኖሚ አንጻር ብዙ ኢፌክቶች እንዳሉት ይሰማኛል። ፖርትንትን አናገኝ ነዳጅን ውድ ነው ላል አንዳንዴ ይጨምራል ከተባለው አሁን ለምሳሌ ተቆርጦ ነው የሚወጣው ማንን በዛ ላይ የሚጨምራል ወጣ ብለው 50 ብር 100 ብር ጨምሩላል። ችግር አለበት እንደኔ ማለት ነው። እኔ በቂ እንትን አላገኘም። መንግስት በትኩረት ሊሰራ ይገባል። እየሰራ ነው የሚባል ነገር አለ፣ ግን ዘርፉ በትኩረት ሊሰራ ይገባል። ከታሪፍ ጭማሪ ጋር ትርፍ ከመጫን ጋር። አሽከርካሪዎች በበኩላቸው ሆሳና ከተማ በሚገኙ የተለያዩ ማደያዎች ተሰልፈው ለቀናት ነዳጅ ለመቅዳት ሲጠባበቁ መቆየታቸውን አንስተው የነዳጅ እጥረቱ በስራቸው ላይ ከፍተኛ እንቅፋት መፍጠሩን ተናግረዋል። አሽከርካሪዎቹ አክለውም ወደ ማደያዎች የሚገባው ነዳጅ አነስተኛ መሆኑን ጠቅሰው የሚመለከተው አካል አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። የነዳጅ ችግር ነው። እኛ ሰውን ለመርዳት ከሌሊት ወጥተን ነው እዚህ መናኸሪያ ላይ ተራ ጠብቀን በስነ ስርዓቱ ሰውን ለማሳፈር ሰውን ይዘን ልንሄድ ምን ጠብቀው እየጠበቀን እያለን ናፍጣ አላገኘንም። የሚቆጣጠር ሰው ጠፍቶ ይሁን በምን ይሁን እኛ እናቅም። ናፍጣ የለም፣ ሰው እየተጉላላ ነው። በጣም ውጥረት ችግር ላይ ነው ያለው። በጣም ተቸግረን ነው ያለው። ቺፕቼ በ160 በ170 እየገዛን ነው እየተጠቀመን ያለው። የሆሳና ከተማ ትራንስፖርት ጽሕፈት ቤት ኃላፊ አቶ ተሾመ ኤርቆጮ